ይህ ሱፐርማርኬት ኖርማል ይመስላል። የምትሰራዋ ሴትም ሰላማዊ ትመስላለች። ሆኖም ግን እሷም ሆነ በውስጡ የሚመላለሱት ደንበኞች በጭራሽ የተለመዱ አይደሉም። በዚህ ምሽት የሱቁ አውቶማቲክ በር በድንገት ተከፈተ። ችግሩ ግን ወደ ውስጥ የገባም ሆነ የወጣ ማንም ሰው አልነበረም። የሱቋ ባለቤት ለአፍታ በድንጋጤ ደረቀች። ወዲያውኑም አንድ ነገር ተገነዘበች። ጥቃት ሊደርስባት ነው። አይኖቿን እያንከባለለች ሱቁን በቀስታ ከቃኘች በኋላ ድንገት እቃዎቹ ከመደርደሪያቸው ላይ ማንም ሳይነካቸው መውደቅ ጀመሩ። ጠላቷ ፈጽሞ አይታይም። እሷ ምንም ድምፅ ሳታሰማ ራሷን ለመከላከል ሰይፏን ለማንሳት ወደ ቆጣሪው ጠጋ አለች። ልክ በዚያ ቅጽበት ልዩ የሆነ የኒንጃ ስለት ተወረወረባት። ምላሿ ግን እጅግ አስገራሚ ነበር። ሆኖም አጥቂዋን አሁንም ማየት አልቻለችም ነበር። ስለዚህም ቆም ብላ በጥንቃቄ አዳመጠች፣ በንቃት ተመለከተች፣ በትዕግስት ጠበቀች። ከዚያም ጠላት ብቅ ብሎ አንድ ብልጭታ እንደታየ ሁሉም ነገር አበቃ። የሱቋ ባለቤት ክፉኛ ቆስላ መሬት ላይ ወደቀች። በመጨረሻ ጉልበቷ እንደምንም ሰይፏን ብትሰነዝርም አልደረሰችበትም። በተመሳሳይ ሰዓት በሌላ ስፍራ ልጇን በተመሳሳይ ሁኔታ ከፍተኛ አደጋ ላይ ወድቃ ነበር። ከፊቷ የቆመው በዓለም ላይ ካሉ እጅግ አደገኛ ነፍሰ ገዳዮች መካከል አንዱ ነበር። እሷ ግን በሚገርም ሁኔታ በፈገግታ ነበር የምታየው። ሰውየው በተረጋጋ መንፈስ አንድ ትንሽ እሽግ ወደ እሷ ሲወረውር እሷን በደበ ነፍስ ለመቅለብ እጇን በዘረጋችበት ቅጽበት ኃይለኛ ፍንዳታ ተከስቶ አካባቢው በጢስ ተሞላ። ጭሱ ተገፎ ሲጠፋ ግን ልጅቷ በአንድ ጣቷ ግድግዳ ላይ ተንጠልጥላ ነበር የታየችው። ወዲያውም ከባድ ኤሌክትሪክ ቮልቴጅ ያለው ሽጉጥ ተኮሰባት። እሷ ግን ይባስ ብላ በባዶ እጇ ጨብጣ ልትቀማው መታገል ስትጀምር ገዳዩ አንድ ነገር ተረዳ። የዛሬው ኢላማ ተራ ሰው አልነበረችም። ገዳዩም አንዳች ሰዓት ሳያባክን ተንደርድሮ ትከሻዋ ላይ በመውጣት ሊቀጫት ሞከረ። ሁሉም ነገር የጀመረው በፓሲፊክ ጦርነት ወቅት ነበር። ስመ ገናናዎቹ የጃፓን ኒንጃዎች በጨለማ ውስጥ የሚወሩ ተረቶች ወይም አፈ ታሪኮች ብቻ አልነበሩ። ዓለም ላይ ካየናቸው ቡድኖች በሙሉ እጅግ አስፈሪዎቹ ነበሩ። በአንድ እጅግ ምስጢራዊ ዘመቻ ላይ ማካርተር የተባለ የጦር ጀነራል ለጥቂት ከግድያ ተረፈ። በሕይወት መትረፍ የቻለው አቋማቸውን ቀይረው አሜሪካውያንን ለመደገፍ በወሰኑ የኒንጃ ቡድኖች አማካኝነት ብቻ ነበር። ታዲያ ይህ የግድያ ሙከራ ፈጣን የሆነ የበቀል እርምጃን አስከተለ። ማካርተር የጃፓን ኒንጃ አባላትን ሙሉ ዝርዝር አሳልፎ እንዲሰጥና ድርጅቱንም ሙሉ በሙሉ እንዲበትን ጥብቅ ትዕዛዝ አስተላለፈ። ጃፓንም ይህንን ትዕዛዝ ተቀበለች። እያንዳንዱ የኒንጃ እንቅስቃሴ ተዘጋ። መዛግብት ላይ የሰፈሩት ታሪካቸውም ሁሉ ተሰረዙ። የኒንጃዎች ስምና ታሪክ በማንም አፍ እንዳይነገርም በይፋ ታወጀ። ነገር ግን አሁን ከ70 ዓመታት በኋላ ዓለም ዳግመኛ ትርምስ ውስጥ ገባች። የሃይማኖት ጦርነቶች፣ የብሔር ግጭቶችና ሽብርተኝነት የዜና አውታሮችን ተቆጣጠሩ። በዚህ ሁሉ ትርምስ መሃል በማንኛውም ዘመናዊ ጦርነት መሳሪያ ሊገለጥ የማይችሉ ቁስሎች የተሞላ አንድ አስክሬን ተገኘ። የጥቃቱ አፈጻጸምና ግድያው በኒንጃ መሆኑ ምንም ጥርጥር ስላልነበረው ወዲያውኑ ሚስጥራዊ የሆነ ምርመራ ተጀመረ። ያገኙትም የድሮ አደገኛ የኒንጃ ቡድን በጭራሽ እንዳልጠፋ እንደውም ከመቼውም በላይ ተደራጅተው እንደሚገኙ ነበር። ራሳቸውን ከአዲሱ ዓለም ጋር አላምደው በግልጽና በሚታይ ስፍራ ተደብቀው በተለያዩ ሀገራት ውስጥ ግድያዎችን ሲያካሂዱ ኖረዋል። የስለላ መረጃዎች እንደሚያመለክቱት አሁንም በዓለም ዙሪያ ወደ 200,000 የሚጠጉ ኒንጃዎች እንዳሉና ከነዚህ ውስጥ 90 በመቶ የሚሆኑት በጃፓን ውስጥ ተደብቀው እንደሚገኙ ነው። ከነዚህ ኒንጃዎች አንዷ ከዚህ ሰው ጋር ጥብቅ ግንኙነት ነበራት። ዮሺዳ የተባለ ደራሲ ነው። በዚህ ቀን አዲስ የድርሰት ሀሳቡን ለሱዙኪ እያሳያት ይገኛል። ሱዙኪ የአሳታሚ ድርጅት አዘጋጅ ስትሆን ቀደም ሲል የጻፈውን ድርሰት ውድቅ አድርጋበት ነበር። አሁን ግን ድርሰቱ ቅር ስላላት እንደገና መጻፍ እንዳለበት ነገረችው። ይህንን እያወሩ በነበረበት ሰዓት ነበር ካለቃዋ በሚስጥር ኮድ የተላከ መልእክት የደረሳት። ትዕዛዙ አስቸኳይ ነው። በፍጥነት ኔሪማ ወደ ተባለ ሰፈር አቅንታ የጃፓንን ድንበር ጥሶ የገባውን የውጭ ሀገር ኒንጃ እንድታስቆም የሚያዝ ነበር። እሷም ጊዜ ሳታጠፋ ወደ ቦታው በረረች። ሱዙኪ የተባለችበት ስፍራ እንደደረሰች ኢላማዋን አገኘች። የውጭ ሀገሩ ኒንጃ እንዳያት ሮጦ ለማምለጥ ሞክሯል። ሱዙኪም እሱን ማሳደድ እንደጀመረች በድንገት ዞሮ ለማጥቃት ሞከረ። ይህንን ሁሉ ከርቀት ሆኖ የሚከታተል አካል እንደነበር አላወቀችም። ካቶ የተባለ የመካከለኛ ደረጃ የኒንጃ ተቆጣጣሪ ከረዳቱ ኦዞ ጋር በመሆን በጥሞና ይመለከት ነበር።
ይህ ፍልሚያ ሱዙኪ ለበለጠ አደገኛ ተልዕኮ ዝግጁ መሆኗንና ለመሆኗን ለመመዘን የተዘጋጀ የተግባር ፈተና ነበር። ሁለቱም ጣልቃ ለመግባት ምንም አይነት እንቅስቃሴ አላደረጉ። በፍልሚያው ሜዳ ላይ ግን ሱዙኪ እየተቸገረች ነበር። ተቃዋሚዋ ፈጣን ብቻ ሳይሆን የላቀ ክህሎት የነበረው አደገኛ ሰው ሆኖ አገኘችው። የኤሌክትሪክ ንዝረቷ እንኳን ፍጥነቱን አልቀነሰውም። ውጊያው እየተፋፋመና እየከፋ ሲመጣ ሱዙኪ የምታደርገው ጠፋት። ጠላቷን በልዩ ሁኔታ የተዘጋጀውን የኒንጃ ሽጉጥ መዞ በማውጣት ሊተኩስ ተዘጋጀ። በዚህ የጭንቅ ሰዓት ግን ኩሮ የተባለ ዝቅተኛ ማዕረግ ያለው ኒንጃ ደረሰላት። ማንም ባልጠበቀው ፈጣን ምት አጥቂውን መሬት ላይ ዘረረው። ከዛም ኩሮ ከማንም ምስጋናውን እውቅናን ሳይጠብቅ ወዲያውኑ ፊቱን አዙሮ ተሰወረ። ተልዕኮ በተሳካ ሁኔታ ስለተጠናቀቀ ማንም ምንም ጥያቄ አላነሳም። ኩሮ ግልጽ የሆነ የህይወት አቅጣጫ የሌለው ዝቅተኛ ደረጃ ያለው ስውር ወኪል ሲሆን አብዛኛውን ጊዜ የሚያሳልፈው በከባድ ድብርት ውስጥ ተዘፍቆ ነበር። በአንዲት ጠባብ ክፍል ውስጥ በጀርባው ተኝቶ ስቴኪኒ ወደ ኮርኒስ እየወረወረ ይመሻል ይነጋል። ነገር ግን አንድ ቀን ካቶ የተባለው አለቃው አዲስ ተልዕኮ ይዞ ሲመጣ ሁሉም ነገር ተቀየረ። ካቶ አንድ ትልቅ ሳጥን ከሰጠው በኋላ ስለ አሁኑ የኒንጃ ዓለም ነባራዊ ሁኔታ ጥብቆ አስጠነቀቀው። በወቅቱ በርካታ ወኪሎች ከስራቸው እየተባረሩ ነበር። አንዳንዶቹም ኒን ተብሎ ከሚጠራው ዋናው ድርጅታቸው እየኮበለሉ የካምፓኒው ጠላት እየሆኑ ይገኛል። ካቶ የሚያስጠነቀቀው ይህንን ነበር። ማንም ሸሽቶ የሚያመልጥ ሰው ቢኖር ጥብቅ ክትትል ተደርጎበት እንደሚታደን በግልጽ አስረዳው። በዚህ መሰረት ኩሮ አንድ እጅግ ሚስጥራዊ የሆነ ኦፕሬሽን ተሰጠው። ከጦርነቱ በኋላ ከዋናው ድርጅት ተገንጥሎ በድብቅ ሲንቀሳቀስ የነበረ ቡድን አለ። የቡድኑ ስም ኡን ሲባል ራሳቸውን ባደገኘ ሁኔታ ሰልጥነው ፈርጥመዋል። ስለዚህ ኩሮ ማንነቱን ደብቆ ወደዚህ ቡድን በመግባት እንዲሰልልለት ነበር የፈለገው። ለዚህ ሚሽን መሳካት ደግሞ ኮዳን በተባለ ሁለተኛ ደረጃ ትምህርት ቤት ውስጥ እንደ አንድ ተማሪ ሆኖ መመዝገብ ግድ ይለው ነበር። ካቶ ይህንን ለማሳካት የመግቢያ ፈተናውን አስቀድሞ ያመቻቸ ሲሆን ለዚህ ስውር ማንነት የሚያስፈልጉትን መሳሪያዎች በሙሉ አቅርቦለታል። በዚህ ንግግር መሃል ታዲያ በድንገት ከኮርኒስ ላይ አንድ ስቴኪኒ ሲወድቅ ኩሮ በደበ ነፍስ ቀለበ። ካቶ ይህንን ፈጣን እንቅስቃሴ እንደ ጥቃት በመቁጠሩ ከባድ ውጥረት ነግሶ ነበር። ነገር ግን ሁኔታው ሲገባው ትቶት ሄደ። ካቶ ከወጣ በኋላ የተሰጠውን ሳጥን ከፈተው። በውስጡም የትምህርት ቤት የደንብ ልብስና ነጭ ታክቲካል ጃኬት ነበረበት። ይህ ግን ተራ ልብስ አልነበረም። ጃኬቱ ከአካባቢው ጋር የሚያመሳስለው ቴክኖሎጂ የተገጠመለት ሲሆን እሱን ከለበሰ በአይን መታየት አይችልም። የስለትም ሆነ የጥይት ምትን በሚገባ መቋቋም የሚችል ጥንካሬም ነበረው። ችግሩ ግን ጃኬቱ የሚሰልበው ከወገቡ በላይ ያለውን አካሉን ብቻ መሆኑ አናዶታል። ልብሱን እየሞከረው በነበረበት ሰዓት ታዲያ ጎረቤቱ ሽንት ቤት ተቀምጣ ሶፍት እንዲያቀብላት ጠየቀችው። ለምን እምቢ እንዳላላት ባይገባኝም እሷን ላለማየት ሲል ግድግዳ ላይ እንደ እንሽላሊት ተንጠላጥሎ ሶፍቱ ጋር ደረሰ። ለመስጠት ዞር ሲል ግን ማየቱ አልቀረም ነበር። በማግስቱ ጠዋት ኩሮ በኔሪማ ወደሚገኘው የኮዳን ሁለተኛ ደረጃ ትምህርት ቤት ተከሰተ። ቦታው ላይ እንደደረሰ አያካ የተባለች ሹል ምላስ ያላት ተማሪ በሩን ዘግተህብኛል ብላ እስክትቆጣው ድረስ በዋናው መግቢያ በር ላይ በጸጥታ ቆሞ ነበር። ለደቂቃዎች ከዚች ልጅ ጋር በለበሰው ወፍራም ጃኬትና በቤተሰብ ስሞቻቸው ዙሪያ ሰጣ ገባ ውስጥ ገብተው ሲጨቃጨቁ ቆዩ። በመጨረሻ ሲኖቡ የተባለ መምህር ደርሶ ውስጥ እንዲገቡ አዘዛቸው። ኩሮ ክፍል ውስጥ ገብቶ ዙሪያውን ከቃኘ በኋላ ከአያካ አጠገብ መቀመጥን መረጠ። እሷ ግን አጠገቧ መቀመጡን ለእሷ ልዩ ፍላጎት እንዳለው አድርጋ ነበር የገመተችው። የኩሮ ምርጫ ግን ፍጹም ስልታዊ ነበር። ቦታውን የመረጠው አለቃው ካቶ የፈተናውን መልስ መቀመጫው ላይ ደብቆለት ስለነበር ነው። የመግቢያ ፈተናው ተጀመረ። ስውር ማንነቱን ጠብቆ ለመቆየት ይህ ፈተና ወሳኝ ነበር። አያካ በበኩሉ የከፍተኛ ደረጃ ተማሪ ብትሆንም ፈተናው አምልጧት ስለነበር በድጋሚ እየወሰደችው ነው። የኩሮ አለቃ የፈተናዎቹን መልስ ያስቀመጠለት መሬት ላይ በኮድ በተደረደሩና የተለያዩ ቀለማት ባሏቸው ሩዞች ነበር። እሱም በፍጥነት በኮድ የተቀመጡትን መልሶች እያነበበ ፈተናውን መስራት ቀጠለ። ነገር ግን አያካ ሩዞቹን አስተውላ አገር እያዝልኝ ማለት ስትጀምር ፈተናው ቆመ። አስተማሪው ምን እንዳስጨዋት ለመመልከት ሲቀርብ ፈጣን አስተሳሰብ ያለው ኩሮ ሩዞቹን እጅግ አደገኛ የሆነ ነፍሳት እንቁላሎች እንደሆኑ ተናገረ። መምህር ሲኖቡ በድንጋጤ ተውጦ አያካን መጥረጊያ እንድታመጣ በፍጥነት ላካት። እሷ በሄደችበት ቅጽበት ታዲያ ኩሮ ላጲሱን ሆን ብሎ መሬት ላይ ጥሎ አያካን በጠጠር በመምታት ትኩረታቸውን ቀየረው። እንዳሰበውን መጥረጉን ረሱት። ከዛም የቀሩትን ማስረጃዎች በእግሩ ረግጦ በፍጥነት መልሶቹን መጻፍ ቀጠለ።
አስተማሪው በድጋሚ ሩዞቹን በትኩረት መመልከት ሲጀምር ግን ሌላ ማስቀየሻ መንገድ ስላስፈለገው ሽንቱን ላዩ ላይ ለቆ በሀፍረት ድምፁን ከፍ አድርጎ ማልቀስ ጀመረ። በዚህ ሁኔታ በእጅጉ የተደናገጠው መምህር ኩሮን ለማረጋጋት ወደ መጸዳጃ ቤት ይዞት ሄደ። በሌላ በኩል አያካ ወለሉን የማጽዳት ከባድ ኃላፊነት ተረከበች። በመጨረሻ ፈተናው በተሳካ ሁኔታ ተጠናቆ ማንነቱን በሚስጥር እንደተጠበቀ ቆየ። በዚህ መሰረት ኩሮ የመጀመሪያ ተልእኮውን ያለምንም ችግር አለፈ። ከጥቂት ሰዓታት በኋላ ኩሮና አያካ በይበልጥ መቀራረብ ጀመሩ። የሚወጡት የሚገቡት አብረው ሆነ። በዚህ ቀን ታዲያ ወደ ቤት ሲሄዱ በዚያውም ቤቱ ጎራ እንዲሉ ጠየቃት። እሷም የወንድ ልጅ ቤት መሄዱ ደስ ስላላላት በመጀመሪያ መነታች። ሆኖም ውስጧ ያደረ የማወቅ ጉጉት ፍርሃቷን አሸነፈው። እሺ ብላ ቤቱ ከደረሱ በኋላ እንዳሰበችው ወደ መኝታ ቤቱ ሳይሆን ወደ ህንፃው ጣሪያ ላይ ነበር ይዟት ይሁን። ጣሪያው ላይ ሆኖ አያካ ስለ ትምህርት ቤቱ የተለያዩ ሚስጥሮችንና ታሪኮችን ታጫውተው ጀመር። በተለይም ፓንግ ስለተባለው አነጋጋሪ ተማሪ አወራችለት። በሴቶች መጸዳጃ ቤት ውስጥ ቪዲዮ በመቅረጽ ምክንያት በሌሎች ተማሪዎች ከፍተኛ ጥቃት እየደረሰበት ይገኛል። በተጨማሪም ትምህርት ቤቱ ቀድሞ ወታደራዊ ተቋም እንደነበርና በአቅራቢያው በሚገኝ ጫካ ውስጥ ድብቅ የምድር ቤት ካምፕ እንደነበረው አሳወቀችው። ከሁሉም ነገር በላይ የሚያሳስባት ላለፉት 20 ዓመታት መልኩም ሆነ ዕድሜው ምንም ያልተለወጠ የትምህርት ቤቱ ተቆጣጣሪ ነበር። በዚህ መልኩ ለሰዓታት ተጫውተው ፀሐይ ወደ መግቢያዋ እያዘቀዘቀች ስትሄድ አያካ ወደ ቤቷ ለመሄድ ተነሳች። ነገር ግን አንድ እርምጃ ሳትራመድ አዳልጧት ከፎቁ ላይ ተወረወረች። በዚህ ጊዜ ኩሮ ቅጽበታዊ በሆነ ፍጥነት አብሯት ዘለለ። በአየር ላይ ቀልቧት እንደ ድመት አዙሮ ከሞት አተረፋት። አያካ ከድንጋጤዋ የተነሳ ራሷን በመሳቷ ወዲያውኑ አቅፎ ወደ ቤቷ ወሰዳት። በዚያች ምሽት ከኩሮ ጋር አብሮት የሚኖረው ጓደኛው የጎረቤታቸውን የካውዳን የጡት ማስያዣ አድርጎ አገኘው። ኩሮ ግራ በመጋባት ሲጠይቀው ከጥቂት ቀናት በፊት በአየር ላይ ሲንሳፈፍ እንዳገኘውና መንፈስ እንደሆነ አስቦ እንደወሰደው አስረዳው። ሰላዩ ኩሮ ግን መንፈስ እንዳልነበር እርግጠኛ ነው። አንድ ሰው ድሮን ተጠቅሞ እንደሸወደው ወዲያውኑ ገባው። ከዚያም ጡት ማስያዣ መልበሱን እንዲያቆም ካስጠነቀቀው በኋላ ይህንን ድርጊት የሚፈጽመውን ግለሰብ ለማወቅ የራሱን ወጥመድ አዘጋጀ። የተሰረቀውን የጡት ማስያዣ እንደ ወጥመድ ተጠቅሞ የመሰለብ ችሎታ የሚሰጠውን ጃኬቱን ለብሶ መጠበቅ ጀመረ። እንዳቀደውም አንድ ወጣት ድሮኑን ይዞ ብቅ አለ። እሱም ጊዜ ሳያጠፋ በኤሌክትሪኳን ዙሮ ራሱን አሳተው። ይሄ ወጣት የሴቶች ሽንት ቤት ውስጥ ቪዲዮ ሲቀርጽ ተያዘ ብላ አያካ የነገረችው ተማሪ ነበር። በመጀመሪያ ላይ ፓንግ ከፍርሃቱ የተነሳ ራሱን እንደሳተ ሰው መስሎ ተኝቶ ነበር። ሆኖም ኩሮና አያካ የቅርብ ጓደኞች መሆናቸውን ሲሰማ ከተኛበት ተነሳ። በትምህርት ቤት ውስጥ ጉልበተኞች ምን ያህል እንደሚያሰቃዩት በእነሱ ምክንያትም ትምህርት እንዳቆመ እንደሚያከናገረው በኋላ ወደ ትምህርት ቤቱ እንዲመለስ አጥብቆ መከረው። ከዚህ በኋላ ከጀርባ ሆኖ ከማንኛውም ጥቃት እንደሚከላከልለትም ቃል ገባለት። ነገር ግን ለጥበቃው በቀን 500 ብር መክፈል ነበረበት። በሌላ ትዕይንት አንድ ወጣት አደገኛ ስለት ካላት አነስተኛ ድሮን እግሬ አውጭኝ ሲል እናያለን። ሆኖም ድሮኗ እሱ ጋር ከመድረሷ ጥቂት ቀደም ብሎ የመሰውር ልብስ የለበሰ ኒንጃ አዳነው። ይህ አዳኝ እዚህ የመጣው አማራጭ ሊሰጠው ነበር። ከኒን ኩባንያ ላፈነገጡ ኒንጃዎች የነበራቸው አማራጭ አንድ እንደሆነ ነገረው። ይኸውም አንደር ኒንጃን መቀላቀል ወይም ታድነው መገደል። ሳሩታ የተባለው ይህ ወጣት ግን ግብዣውን ውድቅ አደረገው። እየሮጠ የነበረው በህይወት ለመትረፍ ሳይሆን የራሱን አቅም እስከ መጨረሻው ጥግ ለመፈተሽ እንደነበረ በስላቅ ገለጸለት። በኒንና በኡን መካከል በተደረገው ጦርነት ውስጥ ራሱን መክተት እንደማይፈልግ፣ እዚህ ጦርነት መሃል ከመግባት በዚህ ቀን መሞትን እንደሚመርጥም አስረግጦ ነገረው። በተመሳሳይ ሰዓት ደራሲው ዩሲዳ በቤቱ ተቀምጦ አሁንም መጽሐፉን ለመጻፍ እየታገለ ነበር። ታሪካዊ ልብ ወለድ ስራው በገበያ ላይ ሳይሸጥና ሳይሳካለት ከቀረ በኋላ አቅጣጫው ወደ ምናባዊ ልብ ወለድ ቀይሮታል። አልጋው ላይ ተኝተው የጽሑፍ ስራዎቹን በእጅጉ ተደንቀውና ዋጋ ተሰጥቷቸው ወደ ነበረበት የድሮ ጊዜያት በናፍቆት ተመለሰ። ከዓመታት በፊት አንድ ቀን ዩሲዳ ለመተኛት እየተዘጋጀ በነበረበት ሰዓት አንድ ኒንጃ መስኮት ሰብሮ ወደ ክፍሉ ገባ። ስለታም ሰይፉንም አንገቱ ላይ ደቀነ። ሆኖም ኒንጃው እሱን ከመግደል ይልቅ አስገራሚ ታሪክ ይነግረው ጀመር። ታሪኩ 7 ኒንጃዎችን በአንድ ኤምባሲ ውስጥ ከ200 ወታደሮች ጋር ስላደረጉት ትግል የሚያትት ነው። እሱም ከነዚህ 7 ኒንጃዎች አንዱ እንደነበር አጫወተ። ስሙ ያአማ ይባላል። ይህንን ታሪክ ወደ ልብ ወለድ መጽሐፍ እንዲቀይረው ነበር የፈለገው። ዮሲዳም ታሪኩ ስለተመቸው ወደ ምርጥ የልብ ወለድ መጽሐፍ ቀየረው። በአጭር ጊዜ ውስጥ ነበር ታላቅ ተቀባይነትን ያገኘው። ከዚያ ጊዜ ጀምሮ ኒንጃዎች አዘውትረው ወደ እሱ እየመጡ ታሪካቸውን መንገር ቀጠሉ።
አንዱ ከሌላው ይበልጥ ለማመን የሚከብዱና አስገራሚ ታሪኮቻቸውንም አካፈሉት። ተከታታይ ነፍሰ ገዳዮችን ካስወገደው አደገኛ አዳኝ ጀምሮ የኤርማክስ ውድድርን እስካሸነፈው የጎዳና ላይ ተዋጊ፣ አልፎ ተርፎም ሌሎችን ኒንጃዎች በሙሉ ከምድረ ገጽ ለማጥፋት ቆርጣ የተነሳችውን የሴት ኒንጃ ታሪክ ሳይቀር ተተረከለት። እሱም አንድም ሳይቀር መዘገበ። አሁን ግን የሚጽፈው ግራ ገብቶታል። በተመሳሳይ ሰዓት ኩሮ በስምምነታቸው መሰረት ከፓንግና ከአያካ ጋር ወደ ትምህርት ቤት አብረው ሄዱ። መንገዳቸውን እንደጀመሩ አያካ ያንን አወዛጋቢ የሆነውን የመጸዳጃ ቤት ውስጥ ክስተት አነሳች። ፓንግ ምንም ሳይደናገጥ በእርጋታ እውነታውን ማስረዳት ጀመረ። በሰዓት ወደ መጸዳጃ ክፍል የገባው ማንም ሳያቅ በድብቅ የተተከለውን ካሜራ ለማጋለጥ ፈልጎ እንጂ ቪዲዮ ለመቅረጽ እንዳልነበር አስረዳ። ነገር ግን ጉዳዩን ለሚመለከተው አካል ከማሳወቁ በፊት ቀድሞ ራሱ እንደተወነጀለ አብራራላቸው። ይህንን የሰማው ኩሮ ከዚህ ጉዳይ ጀርባ ሌላ ትልቅና የተወሳሰበ ሴራ ሊኖር እንደሚችል ጠረጠረ። የዛን ቀን ፓንግ ወደሚቀመጥበት ወንበር እያመራ ባለበት ወቅት አዙማ የተባለው ተማሪ ሊጠልፈው በማሰብ እግሩን ዘረጋ። ይባስ ብሎ መሳደብ ጀመረ። ሆኖም ፓንግ እንደሌላው ጊዜ ብቻውን አልነበረም። ኩሮ በእግር ጣቱ እግሩን አንስቶ የጉልበተኛውን እግር አስጨፈለቀው። ጉልበተኛውም እንደተፈጠረ አልገባውም። እሱም በእርጋታ የመጨረሻው ወንበር ላይ ተቀምጦ መጽሐፉን ሊያወጣ እጁን ቦርሳው ውስጥ ከተተ። ነገር ግን የክፍለ ጊዜውን መጽሐፍ ረስቶት መምጣቱን ሲያቅ አጠገቡ የነበረችውን ልጅ ለመጠየቅ ተገደደ። ልጅቷ መጽሐፉን ስታውሰው ታዲያ አይካ በቅናት መንፈስ እያጉረጠረጠችበት ነበር። በዚህ መልኩ ቀኑ ተጀምሮ የተወሰኑ ከተማሩ በኋላ ቀይ መብራት የኩሮ ፊት ላይ መብራት ሲጀምር ወዲያውኑ አትኩሮቱን ሰበሰበ። ኒንጃዎች ሚስጥራዊ መልእክቶችን በዚህ መልኩ ነበር የሚያስተላልፉት። ኩሮ ምንም ጊዜ ሳያጠፋና የአስተማሪውን መልስ እንኳን ሳይጠብቅ በፍጥነት ከክፍሉ ወጥቶ ሄደ። ውጪ ላይ ሃያቺ ከተባለ አንድ አነስተኛ ማዕረግ ካለው ኒንጃ ጋር ተገናኘ። ኩሮ ከዚህ ቀደም በህንፃው ጣሪያ ላይ ያደረገውን ፍልሚያ በድብቅ ሲከታተል የነበረ ሰው ሲሆን ቀደም ሲል በድልድዩ ላይ የተፈጠረውን ክስተት በእርግጥ የሱ ተልዕኮ እንደነበር፣ ነገር ግን ኩሮ ሳያቅ ጣልቃ ገብቶ ተልዕኮውን እንዳጠናቀቀለት አስረዳው። የሃያቺ ዋና ሚሽን ድብቁን የኒንጃ ቡድን መለየት ሲሆን በዚህ ትምህርት ቤት ውስጥ ያለው ሱፐርቫይዘር ዋናው ኒንጃ መሆኑን አሳወቀው። እነሱ ይህንን እያወሩ ባለበት ሰዓት ግን ሱፐርቫይዘሩ ከርቀት ሆኖ በዝምታ ይመለከታቸው ነበር። ኩሮ ዞር ብሎ እንዳየው ታዲያ ሰውዬው ያለውን ችሎታ ለማሳየት ኩሮ ኪስ ውስጥ የነበረውን የገንዘብ መጠን ነገረው። ሳንቲሞቹ ከሚወጡት ድምፅ ብቻ በመነሳት በትክክል ገመተ። ከዛም ክላስ ሲጨርስ በአቅራቢያው በሚገኘው ኩሽና ውስጥ እንዲያገኘው ቀጥሮት ተሰወረ። በዛው ሰዓት ጉልበተኛው አሁንም ፓንግን ከበው እያሰቃዩት እንደሆነ ሲመለከት በፍጥነት የመሰውር ጃኬቱን ለብሶ ወደ ቦታው አመራ። እነሱም ከካርቶኑ ስር ያለውን ሰው ለማወቅ በእርግጫ ሊጥሉት ሞከሩ። ሆኖም ምንም ጉዳት ሊያደርሱበት አልቻሉ። በመቀጠልም የፓንግን እጅ እየተጠቀመ ሁለቱንም በአጭር ጊዜ ውስጥ አሽመድምዶ ጣላቸው። በዚህ መልኩ ፓንግን ካዳነው በኋላ ቀጥታ የሄደው የትምህርት ቤቱ ተቆጣጣሪ ወደ ቀጠረው ክፍል ነበር። እዚያም እንደደረሰ ፊት ለፊት አገኘው። አዋናማ ከፍተኛ ማዕረግ ያለው ኒንጃ ሲሆን ኩሮን እንዳየው ወዲያውኑ ሰይፉን መዘዘ። ሁለቱም ኒንጃዎች ተመሳሳይ ቡድን ውስጥ እንደነበረ ያወቁት በዚህ ጊዜ ነበር። ኩሮ ሰይፉን ወደ ታች እንዲያወርድ ካሳሰበው በኋላ እምቢ የሚል ከሆነ ከሳተላይት ጥቃት እንደሚሰነዝር አስጠነቀቀ። አዋናማ አላመነው። እንደሱ ዝቅተኛ ማዕረግ ያለው ኒንጃ ሳተላይት የማዘዝ ስልጣን እንደማይኖረው እርግጠኛ ነበር። ሆኖም በሰከንዶች ውስጥ ከሳተላይት የተነሳው የሌዘር ጨረር ሰይፉን ለሁለት ከፈለው። በሱ ደረጃ ያለ አንድ ተራ ኒንጃ እንዴት እንዲህ አይነቱን ከባድ መሳሪያ ሊያንቀሳቅስ እንደቻለ በግርምት እያሰበ ክፍሉን ለቆ ወጣ። ኩሮም ገና ዞር ብሎ መንገዱን እንደጀመረ ሚትሱኪ የተባለች የትምህርት ቤቱ ታዋቂ ተማሪ ፈገግ ብላ ስታየው ተመለከተ። ፈገግታው አልተመቸውም። እሷም ግን ምንም ሳትናገር መንገዷን ቀጠለች። በተመሳሳይ ሰዓት ቀደም ሲል ሱፐርማርኬት ውስጥ ገብቶ ባለቤቷን የገደለው ኒንጃ አሁን ደግሞ ልጇን ሱዙኪን ማደን ጀምሯል። ይህ ኒንጃ ኡም ተብሎ የሚታወቀው የኒንጃ ቡድን አባል ሲሆን ሱዙኪ ጠላቷ መላ ሰውነቱን የሚሰውር ልዩ ጃኬት ለብሶ በማየቷ ደንግጣለች። ምክንያቱም የቴክኖሎጂ በኒንጃዎች ምክር ቤትም ሆነ በመንግስት የታገደ መሳሪያ ነው። ሱዙኪ የኤሌክትሪክ ዱላዋን መዛ ለፍልሚያ ተዘጋጀች። ልክ በዚህ ቅጽበት ሳቶ የተባለች ወጣት ቦታው ላይ ተገኘች። የእሷ መምጣት ለኒንጃው ጥሩ አጋጣሚ ፈጠረለት። ወዲያውኑ ሳቶን አግቶ ሁለቱንም እንደሚገላቸው ዛተ። ሱዙኪ ይህንን ስትመለከት ሰላማዊ ሰው መጉዳት እንደሌለበት አሳስባ ወዲያውኑ መሳሪያዋን ወደ መሬት ጣለች። ኒንጃው የሱዙኪን ድምፅ ሲሰማ ሰውነቱን ነዘረው። ይህንን ድምፅ ያስታውሰዋል።
ልጅ በነበረበት ጊዜ በፍቅር የከነፈላት ሴት እንደነበረች አወቀ። በመጨረሻም ከመሰወሩ በፊት ሰዓቱ ዛሬ እንደማትሞት ሆኖም በኮዳን ሁለተኛ ደረጃ ትምህርት ቤት መሞቷ እንደማይቀር አስጠንቅቋት ተሰወረ። በሌላ በኩል በኮዳን ሁለተኛ ደረጃ ትምህርት ቤት ውስጥ ኖሂቺ የተባለው ጉልበተኛ በቁጣ ተሞልቶ ያለምንም ማስጠንቀቂያ ፓንግን ኮርኩሞ መታው። አብሮት እንዲሄድም አዘዘው። ፓንግ ሌላ ድብደባ ሊደርስበት እንደሆነ አስቦ በድንጋጤ ተዋጠ። ነገር ግን ባልተጠበቀ ሁኔታ ልጁ ተንበርክኮ ኩሮን እንዲያገናኘው ተማጸነው። በሱ አይን ኩሮ የትምህርት ቤቱ ቁንጮ ጉልበተኛ የመሆን ህልሙን የሚያሳካለት ብቸኛው ሰው ነው። እንደ አጋጣሚ ኩሮ በዛ ሲያልፍ ስላገኙት ጉልበተኛው ጥያቄውን አቀረበ። በትምህርት ቤቱ ከምድር በታች የሚገኘው ክፍል ውስጥ ተደብቆ ይኖራል የሚባለው ታዋቂውን አመፀኛ መፋለም ፈልጓል። ስሙ ሳቡሩ እንደሚባል ሲነግረው ኩሮ ትኩረቱ ተሳበ። ሳቡሩ የሚለው ብርቅ ከሆኑ ከጃፓን ስሞች አንዱ በመሆኑ ኩሮ ደግሞ ለብርቅዬ ስሞች አባዜ ስለነበረው ፈተናውን ለመቀበል ወሰነ። በዚያች ምሽት ኩሮ ወደ ምድር ቤቱ ዘልቆ ለመግባት እንዲፈቅድለት ከአለቃው ካቶ ጋር ተገናኘ። ካቶ ያለምንም ችግር ነበር ፍቃዱን የሰጠው። ነገር ግን የመሰለብ ቴክኖሎጂ ጥበብ ያላቸው ኒንጃዎች ቁጥራቸው እየጨመረ መምጣቱንና መላ ሰውነትን የሚሰውረው ጃኬት በመንግስትና በኒንጃ ማህበረሰቡ በይፋ የታገደ መሆኑን አስጠነቀቀው። ካቶ በትምህርት ቤቱ ያለውን የጠላት ቡድን ከቁጥጥር ውጭ እየወጣ መሆኑን ተረድቷል። በትምህርት ቤቱ ቅጥር ግቢ ውስጥ የሰላማዊ ሰዎች ሕይወት እንዳይጠፋም ስለፈለገ ኩሮን እንድትረዳው አስቦ ሱዙኪ ላከለት። በተመሳሳይ ሰዓት አያካ ከኩሮ ድብን ያለ ፍቅር እየያዛት ነው። በህልሟም በእውናም የምታስበው ከኩሮ ጋር ሲገናኙ፣ ሲስቁ፣ ጣፋጭ ጊዜዎችን ሲያሳልፉ ነው። በዚህ ምሽት ግን መኝታ ክፍሏ ውስጥ አጠገቧ ትክ ብሎ ሲያያት በህልሟ ይሁን በእውኗ ማረጋገጥ አልቻለችም። እንዳትጨው አፏን ከያዘው በኋላ ነገ በትምህርት ቤት ውስጥ አደገኛ ጦርነት ሊነሳ ስለሚችል ወደ ትምህርት ቤት እንዳትመጣ በጥብቅ አስጠነቀቃል። ከመሄዱ በፊትም ነገ ትምህርት ቤቱ ይጠፋል ብሏት ተሰወረ። እንዳለውም በማግስቱ ማስጠንቀቂያ እውነት ሆነ። የመጀመሪያው ተማሪ በሩ ጋር እንደደረሰ አንድ የኡን ኒንጃ ቀርቦ አንገቱን ቀላው። ጭካኔው ግን በዚህ አላበቃም። አስክሬኑን አንስቶ እንደ መንፈስ እየጎተተ ወደ ውስጥ ዘለቀ። የአጥቂዎቹ ተልዕኮ ግልጽ ነበር። በኮዳን ሁለተኛ ደረጃ ትምህርት ቤት የሚገኘውን ማንኛውንም ሰው ጠራርጎ ማጥፋት ነው። ችግሩ ግን ቀዥቃዥዋ አያካ ማስጠንቀቂያውን ችላ በማለት ወደ ትምህርት ቤት መጥታለች። የኩሮ ማስጠንቀቂያ ግራ ስለገባት መልስ ለማግኘት ነበር የመጣችው። እንደ ገባሽ ግን ከአዋናማ ጋር ተገናኘች። ስለ ኩሮ ማስጠንቀቂያም ነገረችው። ሁኔታው እጅግ አሳሳቢ መሆኑን የተረዳውም ኒንጃ አንድ ሚስጥራዊ ሳጥን ሰጥቷት ለኩሮ እንድትሰጠው አደራ አላት። ይህ በእንዲህ እንዳለ በኒኒ መገናኛ ማዕከል ውስጥ ኃላፊዎች ተወጥረዋል። የኡን ኒንጃዎች በማንኛውም ሰዓት ድጋሚ ጥቃት ሊሰነዝሩ ስለሚችሉ ሱዙኪና ቺዬ የተባሉት ኒንጃዎች ራሳቸውን እንዲያዘጋጁ ታዘዙ። በዚህ መሃል ኩሮ ከጉልበተኛው ተማሪና ከፓንግ ጋር ሆኖ ወደ ምድር ቤቱ መግቢያ ደረሰ። ነገር ግን እነሱን ይዞ መግባት አልፈለገም። ከውጭ እንዲጠብቁ ታዟቸው ብቻውን ወደ ውስጥ ገባ። በተመሳሳይ ሰዓት ቅጥር ግቢ ውስጥ ጭንቅላቱ የተቆረጠው ተማሪ አስክሬኑ እየተጎተተ ወደ ክፍሉ ሲገባ ተማሪዎች በከፍተኛ ድንጋጤ መጮህ ጀመሩ። በዛች ቅጽበት የኡን ኒንጃዎች የትምህርት ቤቱን ኮሪደር አጥለቀለቁት። ያለምንም ርኅራኄ አሰቃቂ ጭፍጨፋ ተማሪውም ላይ ፈጸሙ። በዚህ መሃል ሱዙኪ አካባቢውን በንቃት እየቃኘችና እያንዳንዱን እንቅስቃሴ እየተከታተለች ነበር። በዛች ቅጽበት የአዋናማ ድምፅ በትምህርት ቤቱ የድምፅ ማጉያዎች አስተጋባ። ሁሉም ተማሪዎች ባሉበት ክፍል ውስጥ ተደብቀው እንዲቆዩ ጥብቅ ትዕዛዝ አስተላለፈ። እንዲሁም ሱዙኪና ቺያ ለሚቀጥለው ዙር ጥቃት ዝግጁ እንዲሆኑ ሚስጥራዊ ኮዶችን ላከ። ነገር ግን የኡን ኒንጃዎች አስቀድመው በኮሪደር ውስጥ ያገኙትን ሰው ሁሉ በጭካኔ እየጨፈጨፉ ነበር። ሱዙኪ ቀደም ሲል በድምፁ ያወቃት ኒንጃ እየተከታተላት እንደሆነ ስላላወቀች ወደ ፍልሚያው ገባች። ይህ አድፍጦ የሚጠብቃት ኒንጃ ከልጅነቱ አብሯት የሰለጠነ ሲሆን ስሙ ሳሩታ ይባላል። ያ የድሮ ፍቅሩ ግን አሁን ወደ ጥላቻ ተቀይሯል። ሳሩታ ፍቅሩን ገፍታ እምቢ ስላለችው ቂም ይዞባታል። ፍልሚያው ተጀምሮ ጥቂት እንደተፋለሙ ሳሩታ ባልተጠበቀ ቴክኒክ የእግሯን ተረከዝ በላይ ያለውን ጅማት በመቁረጡ ሱዙኪ በከፍተኛ መሬት ላይ ወደቀች። ማምለጫ አታ የህይወቷ ፍጻሜ እየጠበቀች ሳለ ግን የኩሮ አለቃ ካቶ ቦታው ላይ ደረሰ። ከፍተኛ ደረጃ ያለው ኒንጃ እንደመሆኑ መጠን የውጊያውን መድረክ በፍጥነት ተቆጣጠረው።
ሳሩታ የሚሰልበውን ልብስ ቢጠቀምም ካቶ ግን ራሱን ቆርጦ ደሙን በመርጨት አጋለጠ። ይህ ድርጊቱ ሳሩታ ወደ ኋላ እንዲያፈገፍግ አስገደደው። በሌላ በኩል አያካ ምንም ጊዜ አላጠፋችም። ፓንግን እንዳገኘችው ኩሮ የት እንዳለ አጥብቃ ጠየቀችው። እሱም በምድር ቤት ውስጥ እንደሚገኝ ሲነግራት አያካ ምንም ሳታመነታ በፍጥነት ወደዚያው አመራች። በዚሁ ሰዓት ኩሮ በጨለማ ውስጥ ተራ ተማሪ መስላ በትምህርት ቤት ውስጥ ስትማር የነበረችውን አደገኛ ጠላታቸውን አገኛት። ያማዳ ትባላለች። የኡን ቡድን አንደኛ ኒንጃ ነበረች። ልጅቷ እጅግ ፈጣንና ምንም የማይበግራት ደፋር ሴት ነች። ኩሮ ተከታታይ ጥቃቶችን ቢሰነዝርም እሷ ግን በፈገግታ ተሞልታ በቀላሉ ደበደበች። በሌላ ስፍራ ሳቶና ፓንግ የተጎዳችውን ሱዙኪን ደግፈው በፍጥነት ወደ ጂም ገቡ። አዋናማ በሬዲዮ የሰጣቸውን መመሪያ በጥንቃቄ በመከተል አንድ ሚስጥራዊ በር አገኙ። ይህ በር አሁን የአንደር ኒንጃ የሚስጥራዊ ዋና ማዕከል ሆኖ የሚያገለግለውን አሮጌ ወታደራዊ ተቋም የሚያገናኝ ነበር። ወደ ውስጥ ከገቡ በኋላ ሱዙኪ ይህንን ቦታ ድሮ የኡን ኒንጃዎች ሐሰተኛ ገንዘብ የሚያትሙበት ፋብሪካ እንደነበር አጋለጠች። የኡን ቡድን ዓለም አቀፍ የሽብር እንቅስቃሴውን በገንዘብ ለመደገፍ ሲል በሺዎች የሚቆጠሩ ንጹሐን ሴቶችንና ሕፃናትን እዚያ ውስጥ በግዴታ እንዲሰሩ ያደርግ ነበር። በመጨረሻም በግፍ ይገላቸዋል። በተመሳሳይ ሰዓት ከመሬት በታች እጅግ ጥልቅ በሆነው ክፍል ውስጥ የኩሮና የጠላቱ ውጊያ ከመቼውም በላይ ተፋፍሞ ቀጥሏል። ኩሮ አቅም እያጣና ቦታውን እየለቀቀ ሲመጣ ያማዳ በእብሪት አሾፈች። የሳተላይት ቴክኖሎጂውንም እንዲጠቀምበት ገፋፋችው። ኩሮ በዚያች ቅጽበት ሕይወቱን ሊያተርፍ የሚችለው በዚህ መንገድ ብቻ መሆኑን ጠንቅቃ አውቃ ነበር። ሆኖም ኩሮ ይህንን ለማድረግ ፈጽሞ አልፈለገም። ቴክኖሎጂውን ከተጠቀመ የሳተላይቱ ትክክለኛ ቦታ እንደሚጠቁም ያውቃል። ይህም የኡን ኒንጃዎች ሳተላይቱን ለመጥለፍ ሰፊ በር እንደሚከፍትላቸው በሚገባ ተረድቷል። ሳተላይቷ በጠላት እጅ ከወደቀች የመላው ምድር መከላከያ ስርዓት ሙሉ በሙሉ ሊፈርስ ይችል ነበር። የማታለያዋ ዘዴዋ እንዳልሰራ ስትገነዘብ በኩራት ፈገግ አለች። ብዙም ሳይቆይ ግን ድንገት ለየት ያለች ድሮን ደረሰች። ይቺ ድሮን ላይ ያማዳ ሰይፍ ይዛላት ነበር የመጣው። በሌላ በኩል በትምህርት ቤቱ ጣሪያ ላይ ሳሩታ ግልጽ የሆነ ዓላማ ይዞ በኮሪደሩ እየተዘዋወረ ይገኛል። ሱዙኪ ከጅምሩ ትክክለኛ ኢላማው አልነበረችም። የሳሩታ ዋና ኢላማ ከሰባቱ ታዋቂ ኒንጃ አዛዦች አንዱ የሆነውን የታራ ልጅ መግደል ነበር። ፍልሚያው ተጀምሮ ጥቂት እንደተፋለሙ ሳሩታ ያለበትን አቅጣጫ ለማወቅ እንዲረዳው የመስኮቱን መስታወት መሬት ላይ በትኖ የኮቴውን ድምፅ እየሰማ የሞት ሽረት ትግል አደረገ። ከዛ ማቻያ የሳተላይት ቴክኖሎጂውን በመጠቀም ሳሩታን ከግድግዳው ጋር አጣብቆ በሌዘር ጨረሩ ሊያስወግደው ሞከረ። ነገር ግን መሳሪያው ከመስራቱ ሰከንዶች በፊት ሳሩታ አመለጠ። የውጊያውንም አቅጣጫ ወደ ራሱ ጥቅም ቀየረ። የኡን ቡድን ሳተላይቱ የት እንደምትገኝ ስላወቁ በቅጽበት ጠልፈው ሙሉ ትምህርት ቤቱን የሚያወድም ጨረር ላኩ። በዚህ ሰዓት አቻያ ሳሩታን ሲያሳደው ቆይቶ በመጨረሻ ሲያገኘው ሙሉ ኃይሉን አሰባስቦ ተወረወረበት። ነገር ግን ወጥመድ ነበር። በዚህ መልኩ ተሸውዶ ሊረታ በነበረበት ሰዓት አለቃቸው ካቶ በድንገት ጣልቃ ገባ። ሰይፉንም ሰክቶበት አቻያን ከሞት አተረፈ። በሌላ ትዕይንት አያካ በመጨረሻ ኩሮን አገኘችው። አዋናማ የተባለው ኒንጃ አደራ ብሎ የሰጣትንም ዕቃ ማስረከበችው። ይህ ቀለበት በቀጥታ ከኒን የድሮን መረብ ጋር የተገናኘ የጦር መሳሪያ መስጫ ነበር። በሰከንዶች ውስጥም አንዲት ድሮን መታ ልዩ የጦር ሰይፍ አቀበለችው። አሁን በኩል ደረጃ መፋለም ይችላል። ነገር ግን የመጀመሪያው ጥቃቱ ፈጽሞ ኢላማውን አላገኘም። የልጅቷን ጥንካሬና ፍጥነት መቼም ሊበልጥ እንደማይችል ሲያረጋግጥ ያለው አማራጭ ይዟት መጥፋት መሆኑን ግልጽ ሆነለት። በመጨረሻም በሞት አፋፍ ላይ የነበረችው ያማዳ የቡድናቸው ትክክለኛ ዓላማ ከጅምሩም ኩሮ እንዳልነበር አረጋገጠችለት። ዋና ግባቸው የኮዳን ሁለተኛ ደረጃ ትምህርት ቤት ከምድረ ገጽ ማጥፋትና የኒን ድርጅት ከረጅም ጊዜ በፊት የቀበረውን የተዛባና አሳፋሪ ታሪክ ማጋለጥ ነበር። ያማዳ የመጨረሻውን እስትንፋስ ተንፍሳ ሕይወቷ ሲያልፍ ክፉኛ የቆሰለው ኩሮ አያካ እሱን ትታው እንድትሄድ ተማጸናት።
እሷ ግን ፈጽሞ አልሰማችም። ሕይወቱን ለማትረፍ ቆርጣ ከፍርስራሹ ልታድነው ሞከረች። በመጨረሻ ግን ሕይወቷን አትርፋ መውጣት የቻለችው አያካ ብቻ ነበረች። ኩሮ በፍርስራሹ ውስጥ ሕይወቱ አለፈ። ወደ ኒን ዋና መስሪያ ቤት ስንመለስ 7ቱ ታዋቂ የጦር አዛዦች እጅግ የከፋውን መጥፎ ዜና ሰሙ። የኡን ኒንጃዎች ሳተላይታቸውን ጠልፈው ትምህርት ቤቱን ማውደም ጀምረዋል። የነበራቸው አማራጭ አንድ ብቻ ነው። በከፍተኛ ድንጋጤ ተውጠው ሳተላይቷ እንድትደመሰስ ትዕዛዝ አስተላለፉ። ነገር ግን ዘግይተው ነበር። የሌዘር ጥቃቱ ትምህርት ቤቱን ሙሉ በሙሉ አጋይቶ ወደ አመድነት ቀየረው። በዚህ ሰዓት ፓንግ፣ ሱዙኪ እና ሳቶ ከመሬት በታች ባለው ሚስጥራዊ መሿለኪያ አምልጠው ወጡ። ወደ ውጭ ሲወጡ የተማሩበት ትምህርት ቤት አመድ ሆኖ ሲያዩት በጣም ነበር የተሰማቸው። ከቆይታ በኋላ አያካ የኩሮ ጃኬት ደርባ በደም ተጨማልቃና ክፉኛ ተጎድታ እያነከሰች ብቅ አለች። ከዓይኑ የሚፈሰውን በሁሉንም ነገር ይገልጽ ነበር። እሱም በሕይወት ይዘው መመለስ አልቻለችም። ፓንግ የኩሮን እልፈት ሲሰማ በከፍተኛ ሐዘን ልቡ ተሰበረ። ከጎኑ ቆሞ ይከላከልለት የነበረው ብቸኛውን ሰው በማጣቱ መራራ ሐዘን ውስጥ ወደቀ። የትምህርት ቤቱ ሞደም በተለያዩ የዜና አውታሮች መነጋገሪያ ሆኖ ሲሰነብት፣ ራሱን መስዋዕት ያደረገው ሚስጥራዊው ኒንጃ ታሪክ ግን የሚያውቁት የተወሰኑ ሰዎች ብቻ ነበር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።